በተመለከተ ምን አዲስ ነገር አለ? እንዲቆያችሁ ጠበቃ ሰብለስፋኒ እንግዲህ የተለያየ ሰው ቅጣቱ ከጥር 23 ይጀመራል የተባለው እውነት ነው ወይ አልተራዘመም ወይ የሚል ጥያቄ ኢንቦክስ አድርጋችሁልኛል። ከዚህ ጋር በተገናኘ እንግዲህ የአካባቢ ጥበቃ ባለስልጣን ይሄ ነገር ማለትም ፌስታልን ለአንድ ጊዜ ብቻ ጥቅም ላይ የሚውል ፌስታል በመያዝ በማከማቸት በመሸጥ በማምረት ወደ ሀገር በማስገባት የሚጣለው ቅጣት አለመራዘሙን ከጥር 23 ማለትም ከዛሬ ጀምሮ ቅጣቱ እንደሚጀመር በየአካባቢው ያሉ የህግ አስከባሪ ስልጠና ወስደው ይህንን ቅጣት መጣል እንደሚጀምሩ አሳውቋል ማለት ነው። ስለሆነም ህጉን ተግባራዊ ማድረግ ሂደቱ አልተራዘመም። ጥር 23 ጀምሮ ቅጣት ይጣላል የሚል ነው አሁን ሌተስት ከአካባቢ ጥበቃ ባለስልጣን ያለው መረጃ ማለት ነው። ስለሆነም ለአንድ ጊዜ ብቻ የሚያገለግል ፌስታል ይዛችሁ ከተገኛችሁ ከ2000 እስከ 5000 ብር የገንዘብ ቅጣት ከዛም ባሻገር ብታመርቱ ብትሸጡ ወደ ሀገር ብታስገቡ አከማችታችሁ ብትገኙ ወይም በጅምላም በችርቻሮ ሲሸጡ ብትገኙ እስከ 5 ዓመት እስራት እንዲሁም ከ50 እስከ 200 ሺህ ብር ቅጣት ሊያስከትል ይችላል ማለት ነው። መሰል ጠቃሚ መረጃዎችን ታገኙ የና አካውንቲንግ ይከታተሉ።